ነምኒሞ ወንድ ቺት ሲያደርግ በራሱ ሜዳ አይጫወትም። ሰምሃው ጠጋ አድርጎ ነው ኳሱን የሚጫወተው። ፍቅር ይዘኛል ወላሂ ካንቺ እቲ ሰላም እንዴት ናችሁ? ይህ ሰዋሰው ቲዩብ ነው። ምናልባት በዚህ ቻናል የተለያዩ አዝናኝ እናንተን ዘና ፈታ ያደርጋሉ ያስተምራሉ የምንላቸው ቪዲዮዎች እየመራረጥን ከዚሁ ከሶሻል ሚዲያዎች እንዲሁም የራሳችንን እየጨመር ወደ እናንተ የምናቀርብበት ቻናል ነው። ስለዚህ ምናልባት ይህንን ቪዲዮ የምታዩ ጀስት ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ዛሬም ለእናንተ ይመጥናሉ ያልኳቸውን የሚያስተምሩ የሚያዝናኑ ቪዲዮዎችን ሼር ለማድረግ ነው። ያው የመጀመሪያው ቪዲዮ የሚያሳየን ምንድነው? አንዳንዴ ዓለም ዶሮ ናት ይባላል አይደል? ይሄ የሚያሳየንን ቪዲዮ አንዳንዴ ሶሻል ሚዲያ ስትመለከቱ ብዙ ነገሮችን ትታዘባላችሁ አይደለ? በሆነ አጋጣሚ የሰማችሁትን ነገር ነው ሶሻል ሚዲያ ላይ ደግሞ እንዲሁ ቪዲዮ የምታዩበት ነገር አለና ይህም ቪዲዮ ያሳየኝ እና አላርም ያደረገኝ ምንድን ነው? ዓለም ዶሮ ናት፣ ለአንዱ እንቁላል ለሌላው ኩስ ትጥላለች ይባላል። እና እዚህም ላይ ቪዲዮውን የሚያሳየን ምንድን ነው? ጀስት ዶሮዋ ለውሻው እንቁላል ስትሰጠው ነው የሚያሳየው፣ ለድመቷ ደግሞ ኩስ ነው። ህይወትም እንዲህ ናት። አንዳንዴ የፈለገ ብትጥር ብትግር ብትለፋ ለአንተ ካልሆነ አንተ አይሆንም። አንዳንዱ ደግሞ በአጭር ጊዜ ሰክሰስፉል የሚሆንበትን እንዲሁ ታያላችሁ። ያም ሆነ ይህ ግን የለፋ ፍሬውን አያጣም። ታገል፣ ልፋ። ይኸው ነው የምላችሁ። ህይወት ለሚሰሩ እጆች እንጂ ቁጭ ላሉ ለተቀመጡ ሻና ጣጥፋ ቁጭ ትላለች እሷ። ስለዚህ ለውጥ የምንፈልግ ከሆነ የሚገባንን እንድናገኝ የሚጠበቅብንን እናደርግ። ይኸው ነው ወዳጅ። ህይወት ዶሮ ናት የሚለው አባባል አይ ዶንት ቲንክ ከሰራህ ታገኛለህ፣ ከለፋ ታገኛለህ። በቃ ሞክር። ይኸው ነው። እስኪ ቪዲዮን እንከታተለው። ያው ዶሮዋ ከላይ ቁጭ ብላለች። እንግዲህ ውሻው ሄደ፣ አፉን ከፈተ፣ እንቁላል እንዳጋጣሚ ሆኖ እንቁላል። ያው ይሄ ኤክስፐሪመንታል ነው፣ ሪል አይደለም ነው። ከዛም እሱን ያየች ድመቷ ደግሞ ጠጋለች፣ አፏን ከፈተች። የተቀበለችው ግን እንደሱ እንቁላል ሳይሆን ኩስ ነው። ይኸው ነው። ቀጣዩ ቪዲዮ ደግሞ የሚያሳየን ምንድን ነው? ብዙ ጊዜ ሊረዳን ሊያግዘን የመጣ አካል ማን ነው ነው? ትክክለኛ ሊረዳን የመጣ አካል ነው ወይ? ከአጠገባችን ከጎናችን በችግራችን ጊዜ ሪሊ የሚመጣው የሚቀርበን ማን ነው ነው? አሁን እዚህም ቪዲዮ ላይ እንደምናየው እስኪ መጀመሪያ ቪዲዮን ተከታትለን እንመለስ። እንግዲህ ቪዲዮ ላይ እንደምታዩት የሆነ ጎርፍ ውስጥ የሆነች አገዳሚ ብረት ይዞ በሁለት እጁ ጀስት ጎርፉ እያማታው ነው ያለው እና ከርቀት ያየው ሰው መጣ። ጀስት ሊረዳው እየሮጠ የመጣ ነው የሚመስለው። ስታዩት እጆቹን ያዘ፣ ሞከረ። እያደረገው ሙከራ ግን ጀስት እሱን ለመሸኘት ነው የሚመስለው። በቃ ለቀቀው፣ ሄደ። እንግዲህ መጨረሻውን ፈጣሪ እነሱ ነው የሚያውቁት። ተርፎም ሊሆን ይችላል፣ ከፋም ሆኖ ሊሆን ይችላል ውጤቱ። እና እዚህ ቪዲዮ ላይ የምንገነዘበው ትልቁ ነገር ምንድን ነው? ብዙ ጊዜ መርዳት የሚችሉ አንተን ከችግርህ ከገጠመ ፈተና ሊያወጡ የሚችሉ ከጎንህ ካጠገብህ ከሩቅም ከቅርብም ሊኖሩ ይችላሉ። ግን ሪሊ ያደርጉታል ወይ ነው ዋናው ቁም ነገሩ። እንግዲህ አቀራረባችን፣ አመራረጣችን
በችግራችን ጊዜ ሪሊ ያግዙን ሊረዱን የሚችሉ ሰዎች ናቸው ወይ ከአጠገባችን ያሉ የሚለውን አናላይዝ እንድናደርግ እንድናጤን የሚያስገነዝብ ቪዲዮ ነው ብዬ አምናለሁና ጀስት ለጓደኞቻችሁ ለወዳጆቻችሁ መልካም ሁኑ፣ መልካም እንሁን። በተቻለ መጠን አናስመስል። ይቻላል ብዙ ጊዜ ፊልም ናት ይባላል አይደል? ያው ፊልም አንዳንዴ የእውነተኛው ዓለም ገጸ ባህሪ ነው ይባላል እና ባናስመስል ሪል ላይፍ ሪል እርዳታም ከሆነ እውነተኛውን እርዳታ ብናደርግ በእኛ ላይ እንዲሆን የማንፈልገውን ነገር በሌሎች ላይ ባናደርግ የሚለውን መመሪያ እንደ ሕግ ብናደርግ ጥሩ ነው ብዬ አምናለሁ። ይኸው ነው እንግዲህ ከዚህ ቪዲዮ ልንረዳው የምንችለው። ከዚሁ ጋር አብሮ ሊሄድ የሚችል ምንድነው እንግዲህ ይሄንን እዚህ ቪዲዮ ላይ ለአንደኛው የሆነ ነገር መልካም ነገር ይወርድለታል ወይም ይሰጠዋል። እሱን ያየ ደግሞ ጀስት እንደሱ ኤክስፔክት ያደርጋል፣ እንደሱ እንዲደርሰው ኤክስፔክት ያደርጋል። ይሄ ኤክስፐሪመንት እንግዲህ የሆነ ነገር ያስተምረናል እና ቪዲዮውን እስኪ ተከታተል እንመለስ። የሆነ ነገር ከላይ ወረደለት፣ ከፍቶ ሲያየው ብርና ብርቱካን ከፌስታሉ ስር ያገኛልና እንግዲህ አንደኛውም እያየው ነው፣ ሄደ፣ ሌላ ተወረወረ። ለሱም ደስ አለው። ጀስት ኤክስፔክት ያደረገው እንደዛ ውጤቱ ያማረ ይሆናል ብሎ ነው እና ጀስት ከፍቶ ሲያየው እንግዲህ የምታዩትን አገኘ። ጭራሽ ባፉ ነው እንግዲህ ያው ጀስት ለመዝናኛ ተብሎ ቢቀረጽ አንዳንድ ነገሮች በዳይፐር እየታሸገ ያው ማገልጸው እንግዲህ ያያችሁትን አይታችኋል። እና ብዙ ጊዜ ለአንዱ የተወረወረ መልካም ነገር እኛም ያ መልካም ነገር እንዲሆንልን እንጓጓለን እና ያው ከመጓጓት የተነሳ ነው እና ብዙ ጊዜ ውጤቱ ግን እንደዛ ላይሆን ይችላል፣ በተቃራኒ ሊሆን ይችላል። ስለዚህ ለአንዱ የወረደ መና ለሌላችን ደግሞ መከራም ሊሆን ይችላል እና እንደያመጣጡ መቀበል ነው። ግን ሁሉም ነገር መልካም እንዲሆን ከኔ ይጠብቃል የሚለውን ማየት ይሻላል ነው። እዚህኛው ቪዲዮ ላይ ደግሞ ምንድነው ያው ፈን ነው። ያው ከተኛበት ቀሰቀሰው። የሆነ መጠጥ ሾርባ ነገር ይመስላል አይደል? በጭልፋ ነገር የሆነ ሾርባ ይሰጠዋል፣ ይጠጣል። ፈን ነው በነገራችን ላይ ያው ቪዲዮ ላይ እንደምታዩት። መጨረሻ ግን ሰጠው፣ እሱ ሄደ። እሱም እንግዲህ ከፈተ፣ ተጣዶ ላይ የሆነ ጨው ነገር ብትን አደረገ። ሲያየው ሾርባ ሳይሆን ምንድን ነው ያው መጨረሻ ላይ ያወጣውን አይታችኋል። ያው ፓንት ነገር ነው አይደል? ስለዚህ ብዙ ጊዜ የተሰጠን ነገር ሪል ላይሆን ይችላል እና ይህንን እንደ መዝናኛ ወሰዱት፣ እንደ ፈን ወሰዱት። ይሄኛው ቪዲዮ ባል በሚስት ላይ፣ ሚስትን በባል ላይ አልፈው ሲሄዱ ቺቲንግ የሚሉት ነገር ነው እና ምንድነው የምትለው? ወንድ ልጅ በራሱ ሜዳ አይጫወትም፣ ሴት ልጅ ግን የምትጫወተው በራሷ ሜዳ ነው። እንግዲህ ትርጉሙን ራሳችሁ መርምሩት። በዝርዝር አይቲ ፖድካስት ላይ ቀርበው የተቀነጨበች ቪዲዮ ናትና እስኪ ቪዲዮን እንከታተለው። ወንድ ቺት ሲያደርግ በራሱ ሜዳ አይጫወትም። ሰምሃው ጠጋ አድርጎ ነው ኳሱን የሚጫወተው። ሴት ግን ስትጫወት በራሷ ሜዳ ላይ ነው የምትጫወተው። ትልቁ ደግሞ መጥፎ እሱ ነው። ያ የትኛውንም እያደነቀን አይደለም። ሎጂኩን በደንብ ዲቴል አሁን የምናውቃቸው ነገሮች ስለሚኖሩ ነው ዲቴል አሁን እንዲህ ያልክ የምናወራው እና ወርዚ አይደለም። የሆነ ነገር ስትሸጥ ትራንዛክሽን ስታደርግ እኮ በዋጋው ነው አይደል የምትሸጠው። ቤትህን ኑሮህን የሚያናጋ ነገር
ወርዚ አይደለም። እውነት ነው። ቤታችንን ኑሯችንን የሚያናጋ ነገር ባናደርግ ይመረጣል። መጀመሪያውንስ አምነህ ተማምነህ አምነሽ ተማምነሽ አይደል እንዴ በአንድ ጎጆ ስር ትዳር የመሰረታችሁ ሰው እስኪ ሙሉውን ፖድካስት እንግዲህ ከቻናሉ ገብታችሁ ተከታተሉት። ስለዚህ ወርዚ የማያደርግ ነገር በኑሮ ላይ በትዳር ላይ በህይወት ላይ እሴት የማይጨምር ነገር አታድርግ ነው። ይህ በራሱ ሜዳ በራሷ ሜዳ የሚባል ነገር አይደለም። ይሄ ጀስት የቃቃ አይደለም። የተያዙ ትዳር በፈጣሪ በህሊናም ጥሩ ያልሆነ ነገር ማድረግ ተገቢ አይደለም። ስለዚህ የሚበጀንን መምረጥ ነው። ጀስት ካላወጣቸው ዳይቮርስ አለ በህጋዊ መልኩ ፈጣሪም ያው ፈቅደዋል። ጀስት እዛ ቺት እስከማድረግ መለያየት በአማራጭ ነው አይደል? ትዳር እንደጠበቁት ላይሆን ይችላል። ከአንደኛው ወገን እንከን ሊኖር ይችላል እና እኔው በፈጣሪም በህሊናም የማይፈቀድ ተግባር አለማድረግ ነው እንጂ በራስ ሜዳ በራሷ ሜዳ የመጫወት ያለመጫወት ጉዳይ አይደለም። የተያዘው ትዳር ነው። ምናልባት ከዚሁ ከትዳር ሳንወጣ አዩቲ ወይም ዩቲናስ የገጠማትን ነገር ያው በሶሻል ሚዲያ አጋርታለች አይደል? እንግዲህ ወንዶች የሚባለው ብዙ ጊዜ ሶሻል ሚዲያ ላይ ያው የሚላኩ መልእክቶች አንደኛ አይታወቅም አይደለ? ወንድ ይሁን ሴት ይሁን ጥቁር ይሁን አጭር ይሁን ምን ይሁን አይታወቅም የሚልከው አካል በአካል እስካልተገናኘ ድረስ። አሁን እሷም ላይ የተላከው መልእክት እንደተናገረችው ጥሩ የሆነ አይደለም። አግቢኝና አሳልፊልኝ የሚሉ መልእክቶች ይበዛሉ ነው ያለችው። እንግዲህ በዛ ላይ ወንድ ልጁን አስባችሁታል? እስኪ የቲናስን ቪዲዮ ተከታትለን እንመለስ። ፍቅር ይዞኛል ወላሂ ካንቺ እቲ አላምናችሁም እኮ ነው ነገራችኋለሁ። የሆነ ሰዓት ላይ ሴቶቹ እኮ ወላሂ እኔ እኮ ሌሎች ሴቶች ላግባሽና እንዲህ ላርግልሽ እንዲህ ነው የሚባሉት። አግቢኝና ህይወቴን ቀይርኝ እኮ ነው የሚሉኝ በውስጥ መስመር አለ ምስክሬ ነው። አይጂ ላይ ወንዶቹ ከባድ ነው። አግቢኝና አሳልፊልኝ አስባችሁታል? ከባድ እኮ ነው። ያንቺ ይሄ ሊኖርሽ ይችላል፣ እኔ ጋር ደግሞ ይሄ አለ። እንደዚህ አገጫጭተን የሆነ ለውጥ ማምጣት እንችላለን፣ ትዳራችንን መመስረት እንችላለን የሚል ሀሳብ ቢያቀርብ ጥሩ ነው። ግን ሀብቷን ገንዘቧን ፈልጎ አግቢኝና አሳልፊልኝ ይከማል ነው። እንዲሁ መጨረሻው ያምራል ብላችሁ ታምናላችሁ? አያምርም እኮ። በቃ ድሮስ ገንዘብ ይፈልግህ እንጂ የሚፈልግህ አልመጣ ብትለው እኮ መብታ ነው። ምናልባት እሷ ሞኝ ካልሆነች እና በእኩል ካላለችው መጨረሻ ላይ ሀብቷን ዘርፉ ለመሄድ ካልሆነ በስተቀር ከባድ እኮ ነው። ይኸው የራሳችሁን ውሳኔ ወስዱ። እንግዲህ በዚህ ቪዲዮ ላይ ይሄንን ቪዲዮ ሳይ ምን ትዝ አለኝ፣ የሰው ልጅ የመጣው ከዝንጀሮ ነው የሚል ሳይንስ ላይ ነበረ። መሬት ጠፍጣፋ ናት፣ ክብ ናት። የሰው ልጅ የመጣው ከዝንጀሮ ነው፣ ከጦጣ ነው፣ ከምንድን ነው? አይ ፈጣሪ ስራ ነው። ከአዳምና ሔዋን ነው፣ ከአዳምና ሐዋ ነው። ብዙ ነገሮች አሉ አይደለ? እንግዲህ ይሄንን ቪዲዮ ሳይ የሰው ልጅ የመጣው ከጦጣ ነው እንዴ እንድል አስብሎኛል። አንድ እጁን ዘረጋለት ሰጣችው። ሲያዩ ሲያገላብጠው ምንድን ነው ውስጥ ከጀርባው ፀጉር መኖሩ ነው እንጂ ያው ጥፍር አለው
እጅ ያለው ምን አለው ኦልሞስት ከኛ ጋር ተመሳሳይነት ያለው መዳፍ ነው እንግዲህ እንደምታዩት። እና አንዳንዴ ምን አለ አንዱ ተማሪ ነው አሉ ያው የሰው ልጅ የመጣው ከዝንጀሮ ነው እያለ መምህሩ ሲያስተምር አንዱ ተማሪ ብድግ ብሎ እሺ ጋሽ የሰው ልጅ የመጣው ከዝንጀሮ ከሆነ ካዲያ ጂናችን የት ሄደ አለ ይባላል። እና ቪዲዮ እንደምናየው እንግዲህ ያው የምንታዘበው እንታዘባለን ነው ይሆን እንግዲህ ከዚህኛው ቪዲዮ እንደምናየው ምንድነው ጦጣ ብልት ናት ይባላል አይደል? አዎ በጣም ብልጦች ናቸው። ይሄ ኤክስፐሪመንት የሚያሳየን እሱ በሆነች ክር በቆሎ ሊሆነች ኮረኮንዳ ታስራለች እና ይበላሉ ወይስ ፈርተው ይተውታል ነው ኤክስፐሪመንቱ። የመጀመሪያዋ መጣች፣ ልትይዝ ሞከረች፣ ፈርታ ሄደች። ሁለተኛው መጣች፣ ቦተት አድርገን እንደ መቅመስ አደረገች፣ እሷም ፈርታ ሄደች። ሶስተኛዋ መጣች፣ ቦተት አደረገች፣ የሆነ በላች፣ አሁን ሲንቀሳቀስባት ሄደች። እና ብዙ ጊዜ ጦጦች ብልጥ ናቸው ይባላል። ትሪያሌ እንደበር ይሞክሩታል። መጨረሻ ግን የመላመድ ባህሪ ያላቸው ወይም ያስፈራቸው የነበረውን ነገር ጀስት እንደኖርማል ነው የሚያዩበት ሁኔታ አለ ማለት ነው። የሆነ ነገር ከመፍራታችን በፊት ሞክሮ ማየት የተሻለ ነው። ግን የማይሞክር ነገር ደግሞ አንሞክር። አሁን ይሄኛው ቪዲዮ ምን ያሳየናል መሰላችኋል? በጣም ስኬር የሆነው አንዳንድ ቪዲዮዎች አሉ አይደለም? የዘር ጂኒየስ ቡክ ለመመዝገብ ነው የሆነ ለቪው ብዙ ነገሮች ከብዙ አንግል የሆነ ነገር የማይጠበቅ ነገር ልናደርግ እንችላለን። እና ይህ ቪዲዮ ከሆነ ዛፍ ረዥም ቅርንጫፍ ካለው ዛፍ ላይ ሆኖ በእግሩ ለመራመድ እየሞከረ ነው የሚያሳየው። እና እንግዲህ በጣም ርቀት አለው። ከዛ ላይ ቢወድቅ እንግዲህ ሊደርስ የሚችለውን ችግር ከባድ ነው። እና እንደዚህ አይነት ነገሮችን ባንሞክር ነው። እሱም እንደምታዩት በቅርንጫፍ ላይ በረዥሙ ቅርንጫፍ ላይ እንግዲህ ያበል ምንም አጋዥ እየሄደ ነው የሚያሳየው። እና ከባድ ነው። ሌላኛው ቪዲዮ በተለይ ካርበን ዳይኦክሳይዱ በውስጣቸው የተሞሉትን ነገሮች ስንወስድ ምንድነው ብዙ ጊዜ ትንፋሽ መውሰድ ያለብና በመሀል እንጂ አንድ ጊዜ ብቻ በዋንሻት በጣም ከባድ ነው። አንደኛው ቪዲዮ የሚያሳየው በዋንሻት እንግዲህ አይዶን ነው ውስጡ ሪል ካርበን ዳይኦክሳይድ ያለው ኮካ ይሁን ኦር ኤኒ ፔፕሲ ሚሪንዳ ጠጣው፣ አየው፣ ዋይኖት ስ ብሎ ሞከረ። መጨረሻው ነው ፔፕሲው ተደፋ አየር ላይ፣ እሱም ሳልበሳል ሊሆነው። ስለዚህ የማይሞከር ነገር አንሞክር ነው ዋናው ቁም ነገሩ። ስለዚህ እንደዚህ አይነት ነገሮችን አንሞክር በቃ። ከዚህ ልጅ ቪዲዮ ያየሁት ምንድነው አንዳንዴ ድሮ ምን መሆን ትፈልጋላችሁ ተብሎ ምኞት ይጠይቅ ነበር ታች ክላስ እያለን። እኔ ዶክተር፣ እኔ ፓይለት፣ እኔ መምህር፣ እኔ እንደዚህ ምናምን እንላለን። እና ይህ ቪዲዮ የአውሮፕላን ሆስተስ መሆን እፈልግ ነበር ብሎ አሁን ቁመትሽ አጭር ነው ጠባሳ አለብሽ እንደዚህ ያለብሽ ተብዬ የባጃጅ ሆስተስ ሆኛለሁ። ያው ለፈን ነው እንደ የባጃጅ ሆስተስ የሚባል ነገር የለም ነው የኔ ሀሳብና ምኞት ከልጅነት ጀምሮ አውሮፕላን ላይ ሆስተስ ሆናለሁ ብዬ ነበር። አውሮፕላን ላይ አይቻልም፣ ቁመት አጭር ነው፣ ጠባሳ በጠባሳና ይዝሉ። ወንድሜ ባጃጅ ላይ ሆስተስ ሆንኩ። በቃ ዋና ነገር ምኞት ማሳካት ነው። ምኞት ያሳክቻለሁ። እግዚአብሔር ተመስገን። ስለዚህ ብዙ ጊዜ የምንመኘው ላይሆን ይችላል፣ ግን ህይወት አበቃ ማለት አይደለም። አንደኛው መንገድ ሲዘጋ ሌላኛው መንገድ አለ አይደል? አማራጮቹ ብዙ ናቸውና አንደኛው ፌል ሲያደርግ ፕላን ኤ ፌል ሲያደርግ ፕላን ቢ እንዳለ በዛም አግባብ ደግሞ መሞከር ይገባል ነው። ስለዚህ እሷ ያው ትልቁን አስባ ነበረ፣ ግን አሁን ላይ ያለችው ዝቅ ብላ ባጃጅ ውስጥ ሆኛለሁ ጀስት ለፈን ነው። ግን ይሄ ቪዲዮ ምን ያሳየናል? ብዙ ጊዜ የምንመኘው ትልቅ ሊሆን ይችላል፣
ያን ትልቅ ቦታ በአቀድነውና ባሰብነው ልክ ላንሆን እንችላለን፣ ላንደርስ እንችላለን። ግን እዛ አልደረስንም ማለት ህይወት አበቃ ማለት አይደለም። ስለዚህ ሌሎች አማራጮች አሉ። ፕላን ኤ ፌል ቢያደርግ ፕላን ቢ ምናልባት ከዛም የተሻለ እኮ ሊሆን ይችላል አይደል? ስለዚህ አማራጮችን ማየት እና የተሻለ ብለን የምናምነውን ይዘን መቀጠል አማራጭ የሌለው አማራጭ ነው የሚለውን ነው የሚያሳየን። ይሄ ቪዲዮ ያው በተለያዩ ሶሻል ሚዲያዎች ላይ አይታችሁት ሊሆን ይችላል። ያው ጀስት ህይወትን ቀለል አድርገን መብራት ነው አይደል? ከአካባቢያችን ልናገኛቸው የምንችላቸው ግብዓቶች ተጠቅመን ጀስት እንትን ልንላቸው የሚገቡ ከቆረቆንዳ ደግሮ እንደ ጫማ የሰራው እንዲሁም ከሃይላንድ ቀርጾ በራሱ ላይ ያንጥረውን እንዲሁ በጀስት ሲምፕል በሆነ ወይ ህይወትን መኖር ይቻላል የሚለውን ኤክስፐሪመንት የሚያሳይ ነው። ቀለል አድርገናት ህይወት እንዲነች እኛው ቪዲዮ የሚያሳየን አንዳንዴ የሆነ ነገር ስናይ መሞከር እንጓጓለን እና ከዛ የተነሳ የመጣው ኮንስኩዌንስ ነው። ሰው ደስ ይላል። አሁን የሆነ ዋሽንት የሚነፋ ሰው ስናይ እኛም ምናል ዋሽንት መንፋት ብንችል፣ የሆነ መሰንቆ ሲመታብ ስናይ ምናለ መሰንቆ መች ብንሆን እንደሱ ደስ የሚል ነገር ማድረግ የምንፈልጋቸው የምንጓጓቸው ነገሮች አሉና ይህ ቪዲዮ የሚያሳየው እሱ ነው። ጀስት ክላሲካሉ ደስ ይላል። የያዘው መሳሪያ ሲምፕል ይመስላል። ከዛ መጨረሻ ያው አስቀምጦለት ሄደ። እሱም እንደሱ መሞከር ፈለገና ሲሞክረው ግን መጨረሻው ምንድን የሆነው ያው የምታዩት ነው። በፊት ገጽታው ላይ አመድ በአመድ ነው ያደረገው። ስለዚህ ያው ለፈን ተብሎ የተቀረጸ ቢሆንም ጀስት መሞከር የሚገባው መሞከር ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። ስለዚህ እና አንዳንዴ የማይሞከር ነገር ስሞክር መጨረሻው ይህንን ይመስላል ማለት ነው። አመድ በአመድ አድርጎት ሄደ። አንዳንዴ ህይወት ምድር ላይ አላስኖር አላስቀምጥ ስትልህ እንዲያው የት ሂጄ ልኖር የት ሂጄ ልፈንዳን ያለ ሰውየው የት ሂጄ ልኖር ብለህ አማራጭ ስታጣ መጨረሻ ልክ እንደ ወፍ ጎጆ ዛፍ ላይ ይሆናል ማለት ነው። እስኪ ይህንን ቪዲዮ ተከታትለን እንመለስ። እንግዲህ ከቪዲዮ እንደምትመለከቱት ምድር ለምኔ ብሎ ዛፍ ላይ እንደምታዩት ሸራ ወጥሮ መኖር ጀምሯል ማለት ነው። እና አንዳንዴ ምንድነው ይሄ የምናያቸው ነገሮች መዋከቦች ምናምን ሲያስቸግሩ ልክ እንደዚህ ህይወት እንዲህ ናት፣ የምርጫ ጉዳይ ነው እና አንዳንዴ እንደዚህም ይኖራል። ይሄ ቪዲዮ ምንን ያሳየናል መሰላችሁ? የሆነ ነገር ለማድረግ ከመወሰናችን በፊት ምን ይዘውብን ሊመጡ ይችላሉ የሚለውን ደግሞ አናሊዝ ማድረግ ማቀድ፣ ያለንን አቅም አናሊዝ ማድረግ ይገባል አይደለ? ስለዚህ ጀስት በትዳር ውስጥም ብትሆን ከትዳር በኋላ ምን ይመጣል አብሮ ያው ልጅ አለ ምን አለ ሌሎች ነገሮች አብረው የሚመጡ ነገሮች አሉና ይሄ ቪዲዮ የሚያሳየንም ከዚህ መካከል አንዱን ነው። ያው ልጅ ሲታሰብ አብረው ሊመጡ የሚችሉት ምንድናቸው፣ ምን ወጪዎች አሉ የሚለውን ነው እንግዲህ የሚያሳየን። በርካታ ወጪዎች እንደሚጠበቁብን ነው የሚያሳየውና ብዙ ነገሮችን አሉና እነሱን እያሰብክ ውለድ ነው። ይሄኛው ቪዲዮ ደግሞ የመጨረሻ ቪዲዮ ነው። ለዕለቱ የመረጥኳቸው ቪዲዮዎች ናቸው። አንዳንዴ ህይወት በጣም ከባድ ፈታኝ ጊዜን እንድታሳልፍ የሚያደርጉበት አማራጮች አሉና
እነዚህ እናቶች እንደምታዩቸው ኃይለኛ ዝናብ እየዘነበ ኦልሞስት ጎርፍም እንደምታዩት ጎርፍ አለ። ወጨፉ ኃይለኛ ወጨፉ ዝናብ ነው። እነዚህ በቆሎ የሚሸጡ እናቶች ናቸውና በጣም ከባድ ነው ህይወት። አንዳንዴ እናት በምን ሁኔታ እያለፈች ልጆቿን እንደምታሳድግ ነው የሚያሳየው። እዚህ ቪዲዮ ላይ እንደምታዩት ያው ጀስት የእናቶችን ሀስል ለማሳየት ያው ከሩቁ ነው ቪዲዮ የቀረጸው ይመስለኛልና ጀስት ለኢንተርቴይንመንት አይደለም፣ ለመሳለቂያም አይደለም። ግን እናቶች ምን ያህል ተግዳሮቶችን እያሳለፉ እንዳሉ እንግዲህ እንደምታዩት ነው። በተለይ በመንገድ ዳር ምሽት ላይ በተለይ ጧት ወይም ግስግስ ብለው አንዳንዴ በተለይ እነዚህ መናኸሪያ አካባቢ ሆቴሎች አካባቢ በቆሎ አለ፣ የባቄላ ሹቅ፣ ሽምብራ፣ ሌሎች ነገሮችንም ያው የሚሸጡ አሉና እነዚህም እናቶች የሚያደርጉት ምንድነው ያው በኃይለኛ ዝናብ እንግዲህ በመሃል ዲግሪው ከጀመሩ በኋላ ወዴትም ሊጠለሉ አይችሉም። እዚሁ ላይ ያልፋል ብለው ቁጭ ባሉበት ነው እንግዲህ ይሄ ዝናብ የወረደባቸውና ኦልሞስት ፌርሜሉ የከሰል ማንደጃቸው ዝናብ በዝናብ ሆኗል። በቆሏቸውም እንዲህ በጎርፍ ተሞልቷል። እነሱም እንግዲህ እንደምታዩት ነው ይህንን ወጨፎ ዝናብ ለማሳለፍ ህይወትን እየገፉ ያሉበት ሁኔታ ነው። እናቶች ለልጆቻቸው ሲሉ ብዙ መስዋዕትነትን የሚከፍሉ እንዳሉ አንዱ የሚያሳየን ቪዲዮ ነውና እንደዚህ አይነት ኢንሲደንቶችን ደግሞ ቀርጾ በካሜራ ለሶሻል ሚዲያ በሚቀርብበት ጊዜ ምናልባት እነዚህን እናቶች ሊረዱ የሚችሉ ደጋግ ሰዎች አሉና ብዙዎችም እየተረዱ ያሉበት የምናየው አለ። ግን በጣም ከባድ ነው። ብዙ እናቶች ናቸው በየቦታው ያሉት አስከፊ ጊዜን እያሳለፉ ያሉና ክብር ለእናቶች፣ ክብር ለእናቶች። ወይኔ እናቴ እንዲሆነች ነው እንደዚህ ሰርተሽ ነው ያሳደግሽኝ። ክብር ለእናቶች፣ ክብር ለእናቶች። አሁንም ቢሆን የኔ እናት ምን እናድር ምን እንሁን? የእናት ነገር ደስ ብሎኝ አይደለም እንደዚህ የቀረስኩት። ምናልባት በዚህ አጋጣሚ የሚያግዛቸው ሰው ሊገኝ ይችላል በምለው ነው እንጂ ደስ ብሎኝ አይደለም ይሄን የቀረስኩት።